Hello guys, እንዴት ናችሁ? ነኝ ኦልራይት። በዛሬ ቪዲዮ እንመለከተው ማለት ነው like it's not scripted content, just I'm sharing my opinion and from my life journey. So ምን መሰላችሁ? it's just ለምን ሼር አላደርግላችሁ ነው I mean personal development journey ከጀመርኩትኝ or ደግሞ literally ራሴ ላይ ኢንቨስት አድርጌ ሜንታሊቲን ፕላስ ደግሞ ፊዚካሊ ኤቭሪቲንግ ላይፍ ቼንጅ ማድረግ ከተነሳሁትኝ ኦልሞስት አመት ከ6 ወር ምናምን ገደማ እየሆነኝ ነው እና ሶ ለሚን ሃውስ ላይ እንዴት እንደጀመርኩትኝ እና እንዲሁም ደግሞ በዛ የሂደት ውስጥ ወይም ደግሞ በዛ ጆርኒ ውስጥ ምን እንደተማርኩት ጀስት ለምን ሀሳቤን ሼር አላደርግላችሁም በማለት ነው ዛሬ የመጣሁላችሁ ማለት ነው። ሶ ቱ ቢ ኦነስት 2016 አይ ሚን 2016 ወደ 2017 መግቢያ ከሰባተኛ ወር ጀምሮ ነበር እኔ ስታርቲንግ ፖይንት አይ ሚን ወደ ፐርሰናል ዴቨሎፕመንት ጆርኒ የተቀላቀልኩኝ ማለት ነው። ቱ ቢ ኦነስት ጆርኒው በጣም አውዝ ላይክ አትራክቲቭ እና በጣም ደስ የሚል ነበር። ቱ ቢ ኦነስት ቴንክ ጋድ ኤንድ አውዝ ላይክ በጣም ሳቢ እና በጣም ደስ የሚል ጆርኒ ነበረ ከሞላ ጎደል። ሶ አንዳንድ ነገሮች በዛ መካከልም አንዳንድ ድክመቶች አንዳንድ ውድቀቶች እንኳን ቢኖሩ እንኳን ከሞላ ጎደል ዛሬ ላይ ላለሁበት ማንነት አድርሶኛል እና ቴንክ ጋድ። ሶ ምን ላችሁ ፈልጌ ነው እስቲ ጀስት የተወሰኑ ሀሳቦችን ሼር ላድርግላችሁ ፕላስ ደግሞ ከዛ ጆርኒ ውስጥ የተማርኩትን ነገር ማለት ነው። ሶ አቀማመጡ ካልተመቻችሁ እንግዲህ ምንም ማድረግ አልችልም። ጀስት ሼር ለማድረግ ያክል ስለመጣሁት ነው። ሶ የመጀመሪያው ነገር ማለት ነው የተማርኩትኝ ነገር ፕላስ ደግሞ እስከዛሬ ልረዳው ያልቻልኩት ነገር አሁን ላይ የገባኝ ይህን ጆርኒ የፐርሰናል ዴቨሎፕመንት ጆርኒ ከተቀላቀልኩትኝ በኋላ የተረዳሁትኝ ነገር I was like everything is not permanent, which is በህይወታችን ምንም ነገር ቢሆን I was like እስከ መጨረሻ ወይ ነው መጨረሻ የለውም። why so ይሄ ቶፒክ ወይ ነው ይሄ ጉዳይ success is not final, no success is not ending and failure is not final የሚለው I was like የሮበርት ጊዲ መጽሐፍ ጋር የማሳሰብና ሶ ምላችሁ ፈልጌ ነው ምንም ነገር በህይወታችን ፐርማነንት አይደለም። everything ጓደኞቻችንም ቢሆኑ ሳምቲንግ በህይወታችን ላይ ያለን ደስታችን ቢሆን ሀዘናችንም ቢሆን ፕላስ ደግሞ ያለን ሪሌሽንሺፕ ኢቭን ቢሆን እንኳን right ሶ ከፈጣሪያችን ውጪ ምንም ነገር በዚች ምድር ላይ ለኛ ፐርማነንት አይደለም። ህይወት like ክረምት መጥቶ በጋ እንደሚገባ ላይክ እንደዛ በህይወታችን ጨለማ መጥቶ አው ላይክ ምሽት መጥቶ ይነጋል አይደል? ላይክ እንደዛ ኤቭሪቲንግ በህይወታችን ላይ የሚከሰቱ ነገሮች ፐርማነንት አይደሉም። በቃ it's like ሞመንታም ነው። በቃ ይፈራረቃሉ። ጀስት በዛ ታይም ነው መተካት ያለበት ነገር ይተካል። that's it። የሆነ ታይም ላይ በጣም ደስተኞች ሆናችሁ የሆነ ታይም ላይ ደግሞ በሆነች ነገር ልትከፉ ትችላላችሁ። ሳምበዲ ደግሞ የሆነ ታይም ላይ አብሯችሁ ከሆነ ደግሞ የሆነ ታይም ላይ ደግሞ ጥሏችሁ ይሄዳል። በቃ that's it። ይሄ የህይወት ህግ ነው። ፕላስ ደግሞ በህይወታችሁ አንደርስታንድ ልታደርጉትና ልትረዱት የሚገባው ነገር ነው ማለት ሶ ማንም እስከ ህይወታችሁ ፍጻሜ እናንተ ጋር አብሮ ሊቀጥል የለም። ጀስት ከፈጣሪያችሁ ውጪ ኖ ዋን። ሶ ምላችሁ ፈልጌ ነው ስኬታችንም ቢሆን ውድቀታችንም ቢሆን ሀዘናችንም ቢሆን ደስታችንም ኢቭን ቢሆን እንኳን I was like permanent አይደለም። እስከ መጨረሻ ከኛ ጋር ተያይዞ የሚቀጥል ነገር አይደለም literally so ድሮስ ከሳይገባኝ ወይም ደግሞ as just too much teenager ላይ ያለው I mean 17 16 ያለውኝ በቃ everything ከህይወቴ ጋር በቃ እንደዛ እስከ ዘላለም በዛው እንደሚቀጥል ነበር ይመስለኝ። ሳምበዲ አብሮ ከህይወቴ ላይ ጓደኛ ሆኖ ካለ በቃ ከህይወቴ ፍጻሜ ድረስ ያ ሰው ከኔ ጋር ጓደኛ እንደሆነ የሚቀጥል ፕላስ ደግሞ ሳምቲንግ ህይወቴ ላይ ሀፕን አድርጎ በጣም ደስተኛ ከሆንኩኝና ያ ደስታ ሞመንታም መሆኑን እንኳን አንደርስታንድ እንዳላደረኩትኝ ነበር right ኢቭን ደግሞ የሆነ ነገር ህይወቴ ላይ ሀፕን አድርጎ ፕላስ ደግሞ ሄልዚ ኬር ወይም ደግሞ የጤና ጉዳይ አጋጥሞኝ እንኳን ታምሜ ምናምን ቢሆን በቃ ወይን አበቃልኝ በቃ እንዲህ ሰውን እንዲህ ሳይሆን ላይሳካልኝ ነው በቃ እንዲህ ሳልሆን በቃ እንዲህ ሊሆን ነው
ኮምፕሌን ነበር ማደርገው፣ ግን ያልፋል። ኤቭሪቲንግ አላፊ ነው በህይወታችን ኤቭሪቲንግ። ሶ አንደኛ ነገር እሱን ተረድቻለሁ። ሁለተኛና ስተሜን ምላችሁ ነገር ነው ለህይወታችሁ ተጠያቂው እናንተው ራሳችሁ ናችሁ። ለውድቀታችሁም ቢሆን ለስኬታችሁም ቢሆን ኢቭን ህይወታችሁ ላይ ለምትጓዙበት የህይወት ጎዳና እንኳን ተጠያቂ እናንተው ራሳችሁ ናችሁ። ጓደኛዬ እኮ ናት እንዲህ እናድርጋለችው። ጓደኛዬ እኮ ናት ይሄን በህይወቴ እንዲፈጠር ያደረገችው። ቤተሰቦቼ እኮ ናቸው ይሄን እንዳላደርግ እንዲያደርጉኝ። ነዋን በህይወታችሁ ተጠያቂው እናንተው ራሳችሁ ናችሁ። ኢቭን ለውድቀቶቻችሁ ሁላ ሳይቀር ተጠያቂው እናንተው ራሳችሁ ናችሁ። ደግነቱ ከዛ ነገር ተምራችሁ ለወደፊቱ የምታሻሽሉት ነው እንጂ እያንዳንዷ ነገር በህይወታችሁ ሀፐን ለሚያታደርገው ነገር ተጠያቂ እናንተው ራሳችሁ ናችሁ። በቃ ማይካድ እውነታ ነው። በቃ ዋጧት፣ እየከበደችን ቢሆን እቺን እውነቷ ዋጧት። ምንም ማድረግ አይቻልም። ኤቭሪቲንግ ህይወታችሁ ላይ ሀፐን ለሚያደርገው ነገር ተጠያቂ እናንተ ራሳችሁ ናችሁ። ምክንያቱም ለህይወታችሁ ካፒቴን እናንተው ራሳችሁ ስለሆናችሁ። that's it። ሶ ሌላኛው ጨምርላችሁ የሚፈልገው ነገር ዘይቶ ገባኝ ብዬ የምለው ነገር ነው። ምንድነው መሰላችሁ? በሰዎች ዘንድ ሪስፔክት ማግኘት የምትፈልጉ ከሆነ ኦር ደግሞ በሰዎች ዘንድ ተቀባይነትን ማግኘት የምትፈልጉም ከሆነ ፕላስ ደግሞ ሰዎች እናንተ ለነሱ አቬሌብል ወይም ደግሞ ጠቃሚ መስሏችሁ እንድታዩ የምትፈልጉ ከሆነ ጀስት የሆነ ፕሮብለም ሶልቭ አድርጉላቸው፣ ወይም ደግሞ የሆነ ፕሮቫይድ ልታደርጉላቸው የሚገባ ነገር አለ። that's it። የሆነ ፕሮብለም ሶልቭ አድርጉ፣ አሊያም ደግሞ የሆነ ስራ ስሩ። that's it። በሰዎች ዘንድ ተቀባይነትን ለማግኘት ፕላስ ደግሞ በሰዎች ዘንድ እናንተ ቫሉብል እንደሆናችሁ ጠቃሚ እንደሆናችሁ እንዲገነዘቡ የምትፈልጉ ከሆነ ፕላስ ደግሞ በሰዎች አእምሮ ላይ እናንተን ጠቀሜታ መዝራት የምትፈልጉ ከሆነ የሆነ ቫልዩ ሼር ልታደርጉ ይገባል። የሆነ ቫልዩ ፕሮቫይድ ልታደርጉ ይገባል። የሆነ ፕሮብለም ሶልቭ ልታደርጉላቸው ይገባል። that's it። በሰዎች ዘንድ ተቀባይነት የምታገኙት ፕላስ ደግሞ በሰዎች ዘንድ ክብሬታንም ፕላስ ደግሞ ውዴታንም ልታገኙ የሚችሉ ዋነኛው መንገድ ይህ ነው። ስለዚህ በሰዎች ዘንድ ተቀባይነትን ማግኘት የምትፈልጉ ከሆነ ፕላስ ደግሞ በሰዎች ዘንድ የእናንተን አመለካከት የሰዎች አእምሮ ላይ የእናንተን ማይንድሴት የእናንተን ብራንድ መልካም ሆኖና ጥሩ ሆኖ እንዲጠራ የምትፈልጉ ከሆነ ያንን ነገር አድርጉ። that's it። ሰው እንግዲህ አላብዛባችሁ እና ከሞላ ጎደል ይጠቅማችኋል ብዬ የማስበው ይሄ ነው። በቀጣይ በሰፊው እመለስባችኋለሁ። አሁን ኦልሞስት ወደ 7 ሰዓት ወደ 8 ሰዓት የሆነ ሰዓት ይህችን ሀሳብ ሼር ላድርጉላችሁ ብዬ ነውና ፕላስ ደግሞ እዚህ ቻናል ላይ የተለያዩ የፐርሰናል ዴቨሎፕመንት ኮርሶችን ፕላስ ደግሞ የራሴ ላይፍ ጆርኒ ምንም ፊልተር ሊትራሊ ያላደረኩትን ብሬክዳውን አድርጌ የማካፍላችሁ የዩቲዩብ ቻናል ስለሆነ ቻናሉን ዛሬውን ሰብስክራይብ ማድረግ የዚህ ላይፍ ጆርኒ አባል መሆን ትችላላችሁ ማለት ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሰፋ ባለ ቪዲዮ እስከምንገናኝ see you inside።